ቪዲዮአችሁ ምንም ቪው ማግኘት ካልቻለና እንዴት አሪፍ የሆነ ቪው እንደምታገኙ ተምብነላችሁንም እንዴት አሪፍ አድርጋችሁ እንዴት እንደምትሰሩ ፍሪ የሆነ ተምብነሎችን ከየት እንደምታገኙትና እንዴት እንደምታስተካክሉ በዚህ ቪዲዮ የማሳያችሁ ይሆናል ማለት ነው። በመጀመሪያ ዩቲዩብ እና ተምብነል ምን ያገናኘው የሚለው ነገር ነው። ዩቲዩብ እና ተምብነል ዩቲዩብ ያው ዩቲዩብ ነው። ተምብነል ደግሞ የእናንተ ቪዲዮ መገለጫ ማለት ነው። ለምሳሌ የእናንተ ቪዲዮ 15 ደቂቃ ወይም ደግሞ 10 ደቂቃ ከሆነ ያ 10 ደቂቃ ውስጥ የምታወሩት ነገር ወይም ደግሞ የምትሰሩት ነገር የመገለጫ አጭር ቃላት ማለት ነው። ስለዚህ ይህንን አጭር ቃላት አሪፍ አድርጋችሁ የእናንተ ቪዲዮ የሚያብራራ አሪፍ ቃላት ከሆነ ሰው ክሊክ ያደርጋል ማለት ነው። ያው ወደ ዩቲዩብ ስንመለስ ደግሞ ዩቲዩብ የእናንተ ቪዲዮ አፕሎድ እንዳደረጋችሁ ለተወሰኑ ሰዎች ያሳያል። ከዛ በኋላ የእናንተ ቪዲዮ ምን ያህል ሰዎች ክሊክ አድርጓል የእናንተ ቪዲዮ እስከ መጨረሻ ምን ያህል አይቶታል ብሎ ይወስናል። ከዛ በኋላ የእናንተ ቪዲዮ ቫይራል ይወጣል ወይም ደግሞ ቫይራል አይወጣም ማለት ነው። ስለዚህ ከዚህ በፊት ሰው ሰምቶ ወይም ደግሞ አይቶ የማያውቅ ነገር ከሆነ ሰው ክሊክ ያደርጋል ማለት ነው። ስለዚህ አሪፍ ነገሮችን መስራት አለባችሁ ይህንን ፈተና ለማለፍ ማለት ነው። እንዲሁም ዲስክሪፕሽናችሁ ላይ ብዙ ነገር መጻፍ ስለምትችሉ የእናንተ ቪዲዮ የሚያብራራ አጭር ቃላቶችን ተጠቅማችሁ በቀን ብዙ ጊዜ ሰርች የሚደረግ ነገሮችን እዛ ላይ ብትጽፉ የእናንተ ቪዲዮ ያ ነገር ሰርች ስለሚደረግ የእናንተ ቪዲዮ አብሮ ይመጣል። አብሮ ከመጣ ደግሞ የእናንተ ቪዲዮ ብዙ ጊዜ ሰርች ስለሚደረግ ዩቲዩብ ይሄ ቪዲዮ ብዙ ጊዜ ሰርች ስለሚደረግ ይሄ ቪዲዮ ቫይራል መውጣት አለበት ብሎ ቫይራል ሊወጣ ይችላል። ስለዚህ የዲስክሪፕሽናችሁ ላይ በቀን ብዙ ጊዜ ሰርች የሚደረግ ነገር ብትጽፉ የእናንተ ቪዲዮ ቫይራል መውጣት ይችላል ማለት ነው። እሱንም እንዴት እንደምታልፉ ልንገራችሁ። አሪፍ የሆነ ተምብነል ከሰራችሁ ይህን ፈተና ታልፋላችሁ። ስለዚህ ተምብነላችሁን አሪፍ አድርጋችሁ በቃ ስሩት። ምንም የተወሰነ ነገር የለም። አሪፍ አድርጋችሁ ተምብነላችሁን ከሰራችሁ ይህንን ፈተና ማለፍ ትችላላችሁ ማለት ነው። ሁለተኛውና ወሳኙ ነገር ታይትላችሁ ነው። ተምብነላችሁ ላይ የጻፋችሁትን ነገር አምጥታችሁ ታይትላችሁ ላይ ከጻፋችሁ ሰው በመጀመሪያ ተምብነላችሁ ላይ ሄዶ ምን እንደጻፋችሁ ያነባል። ከዛ በኋላ ትንሽ የእናንተ ተምብነላችሁ ላይ የጻፋችሁትን ነገር ቃላት ትንሽ ስለሆነ ግራ የጋባ ሰው መጥቶ ታይትላችሁ ላይ የጻፋችሁትን ጽሁፍ ያነባል። ከዛ በኋላ ይሄ ቪዲዮ ስለምን እንደሆነ ከተረዳ በኋላ ክሊክ ያደርጋል ማለት ነው። ስለዚህ ታይትላችሁ ላይ የጻፋችሁት ነገር የእናንተ ቪዲዮ በደንብ የሚያብራራ ጽሁፍ መሆን አለበት። እሱንም እንዴት አሪፍ አድርጋችሁ ተምብነላችሁ ላይ እንዴት እንደምትጽፉና ታይትላችሁ ላይ እንዴት እንደምትጽፉ እንዲሁም ዲስክሪፕሽናችሁ ላይ እንዴት አሪፍ የሆነ ቃላቶችን እንዴት እንደምትጽፉ በሚቀጥለው ቪዲዮ ይዤ እመጣላችኋለሁ ማለት ነው። ሶስተኛውና ወሳኙ ነገር የእናንተ ቪዲዮ ሰው ክሊክ ካደረገ በኋላ 30 ሰከንድ ውስጥ ይህንን ቪዲዮ እስከ መጨረሻ ማየት አለብኝ ወይም ደግሞ የለብኝም ብሎ ይወስናል። ስለዚህ 30 ሰከንድ ውስጥ የእናንተ ቪዲዮ የሚያብራራ ቃላቶችን ተጠቀሙ። ስለዚህ አሪፍ አድርጋችሁ የእናንተ ቪዲዮ የሚያብራራ ቃላቶችን 30 ሰከንድ ውስጥ ከተጠቀማችሁ የእናንተ ቪዲዮ ሰው እስከ መጨረሻ ያያል ማለት ነው። ለምንድን ነው ማየው? የእናንተ ቪዲዮ ስለምን እንደሆነ 30 ሰከንድ ውስጥ በደንብ አሪፍ አድርጋችሁ ስለ አገላለጻችሁ የእናንተ ቪዲዮ እስከ መጨረሻ ሰው ያያል ማለት ነው። አራተኛውና ወሳኙ ነገር ድምጻችሁ ነው። የእናንተ ቪዲዮ ሰው ክሊክ እንዳደረገው የእናንተ ቪዲዮ ምንም ድምጽ የሌለበት ሲሆን ይወጣል ማለት ነው። ምንም ካሜራ የሌለበት ስልክ ቢቀረጽ ራሱ የእናንተ ቪዲዮ አሪፍ የሆነ ድምጽ ካለው እስከ መጨረሻ ሰው ችሎ ያያል። ስለዚህ ድምጻችሁ አሪፍ ከሆነ ምንም ማይክ ከሌላችሁ ጫጫታ የሌለበት ወይም ደግሞ የሰው ድምጽ የሌለበት ቦታ ሆናችሁ መቅረጽ ሞክሩ። በሚቀጥለው ቪዲዮ ይህንን አራት ነገሮችን የሚያብራራ አሪፍ የሆነ ቪዲዮ ሰርቼ እመጣላችኋለሁ። እንዲሁም አሪፍ የሆነ ተምብነሎችን ከየት እንደምታገኙትና እንዴት እንደምታስተካክሉ የሚነግራችሁ ይሆናል ማለት ነው። እንደዚህ ጠቃሚ የሆነ መረጃዎችን ማግኘት ከፈለጋችሁ ይህንን ቤት ሰብስክራይብ ማድረግ፣ ይህንን ቪዲዮ ላይክ ማድረግ ቤተሰብ መሆን ይቻላል። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ።